ሰላም ውድ የኢትዮ ቲንከርስ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን የ9ኛ ክፍል ኢኮኖሚክስ ዩኒት 6 ስር የቀሩትን ሁለቱን የመጨረሻዎቹን ሰብቶፒክ አብረን የምናየው ይሆናል። እነዚህም ሰብቶፒኮች ዲማንድ ኤንድ ዘ ሰፕላይ ኦፍ መኒ እና ኤሌክትሮኒክ መኒ ኦር ኢ መኒ ይሰኛሉ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በትህትና ጠይቃለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮቹን ደግሞ ጠቃሚ ሆኖ ካገኛችሁ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። ሰላም ውድ ተማሪዎች፣ እንግዲህ በዛሬ ቪዲዮአችን ሁለት ርዕሶችን አብረን የምናየው ይሆናል ማለት ነው። የመጀመሪያው አብረን የምናየው ርዕስ ዲማንድ ኤንድ ሰፕላይ ኦፍ መኒ ነው የሚለው የገንዘብ ፍላጎትና የገንዘብ አቅርቦት ማለት ነው። ቀለል ባለ መልኩ 6.5 ላይ ደግሞ መኒ ኤንድ ኤሌክትሮኒክ መኒ ወይንም ኢ መኒ የሚለውን አብረን እናያለን ማለት ነው። 6.4 ዲማንድ ኤንድ ሰፕላይ ኦፍ መኒ የገንዘብ ፍላጎትና የገንዘብ አቅርቦት ማለት ነው። ዲማንድ ማለት እንግዲህ ባለፈው እንዳየነው ፍላጎት ማለት ነው። ሰፕላይ ማለት ደግሞ አቅርቦት ማለት ነው። ሰዎች ልክ ለጉድና ለሰርቪስ ዲማንድ እንዳላቸው ሁሉ ለገንዘብም ዲማንድ አላቸው። ገንዘብን ሆልድ ለማድረግ ፍላጎት አላቸው ማለት ነው። ልክ እንደዛውም ደግሞ የጉድና ሰርቪስ ሰፕላይ እንዳለ ሁሉ የመኒ ሰፕላይም አለ ማለት ነው። የገንዘብ አቅርቦትም አለ። ትራዲሽናል ቪው ኦፍ መኒ ዲማንድ ሰዎች ለገንዘብ ያላቸውን ፍላጎት አስመልክቶ ሁለት ቪው ነው ያለው ወይንም ሁለት ምልከታ ነው ያለው። የመጀመሪያው ትራዲሽናል ቪው ኦፍ መኒ ዲማንድ ነው። ሁለተኛው ደግሞ ሞደርን ቪው ኦፍ መኒ ዲማንድ ነው። ስለዚህ አሁን ከትራዲሽናል ቪው እንጀምር። ሰዎች ስለ መኒ ዲማንድ ያላቸውን ምልከታ ወይንም ቪው ከማየታችን በፊት መኒ ዲማንድ ምንድን ነው የሚለውን ነገር ዲፋይን ልናደርግ ይገባል ማለት ነው። መኒ ዲማንድ ሪፈርስ ቱ ዘ ቶታል አማውንት ኦፍ መኒ that people wish to hold in an economy in liquid form, that is cash or bank deposit ማለት ነው። መኒ ዲማንድ የምንለው ምንድን ነው? ሰዎች በሆነ ጊዜ ላይ ምን ያክል ገንዘብ ወይንም ምን ያክል ካሽ በእጃቸው ለመያዝ ይፈልጋሉ የሚለውን ነገር መኒ ዲማንድ ይነግረናል ማለት ነው። እጃቸው ላይ ለመያዝ ከሚፈልጉት ካሽ የብር ኖትና ሳንቲሞች በተጨማሪም ምን ያክል ገንዘብን ባንክ አካውንታቸው ውስጥ ለመያዝ ፍላጎት አላቸው የሚለውንም ነገር በመኒ ዲማንድ ኮንሴፕት እናጠቃልለዋለን ማለት ነው። ሶ መኒ ዲማንድ ኢን ሲምፕለስት ፎርም ሪፈርስ ቱ ዘ ቶታል አማውንት ኦፍ ዘ ካሽ ባላንስስ that the people wish to hold in a given period of time ማለት ነው። የሆነ ጊዜ ላይ ሰዎች በእጃቸው ለመያዝ የሚፈልጉት የገንዘብ መጠን መኒ ዲማንድ ይባላል ማለት ነው። በአጭሩ ሰዎች ለገንዘብ ያላቸው ፍላጎት መኒ ዲማንድ ነው ማለት ነው። The old idea about the demand for money was that money was demanded to complete business transactions. የገንዘብን ዲማንድ አስመልክቶ እንግዲህ ቅድም ባነሳነው መልኩ ሰዎች ሁለት አይነት ቪው ነው ያላቸው። የመጀመሪያው ቪው ትራዲሽናል ቪው ነው። ትራዲሽናል ቪው ኦፍ መኒ ዲማንድ ምን ነው የሚነግረን ማለት ነው? ሰዎች ገንዘብን በእጃቸው ላይ የሚይዙት ለምንድን ነው ማለት ነው? የሆነ ትራንዛክሽን ለማካሄድ የተወሰኑ እቃዎችን ለመግዛትና ለመሸጥ ማለት ነው። የተወሰኑ እቃዎችን ለመሸጥና ለመግዛት ሰዎች ገንዘብን በእጃቸው ላይ ይይዛሉ ወይንም ካሽ በእጃቸው ላይ ይይዛሉ ማለት ነው። ይሄ ደግሞ ምንን ይነግረናል ማለት ነው? ሰዎች በእጃቸው ላይ ለመያዝ የሚፈልጉት የገንዘብ መጠን ኢኮኖሚ ውስጥ ከሚደረገው የቢዝነስ ትራንዛክሽን ላይ ዲፔንድ የሆነ ነው ማለት ነው። ቢዝነስ ትራንዛክሽኑ ወይንም የንግድ ልውውጥ ሂደቱ ከፍተኛ በሚሆንበት ወቅት ላይ ሰዎች በእጃቸው ላይ ብዙ ገንዘብ ይይዛሉ ማለት ነው። ኢኮኖሚ ውስጥ ብዙ እቃዎች በሚመረቱበት ወቅት፣ ኢኮኖሚ ውስጥ የተመረቱት ብዙ እቃዎች በሚሸጡበት ወቅት ላይ ሰዎች ለነዛ እቃዎች ለመክፈል ብዙ ገንዘብን በእጃቸው ላይ ይይዛሉ ማለት ነው። ኢኮኖሚ ውስጥ ያለው የንግድ ልውውጥ ደግሞ እጅግ ዝቅተኛ በሚሆንበት ወቅት ላይ ሰዎች በእጃቸው ላይ የሚይዙት የገንዘብ መጠንም በጣም ዝቅተኛ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ትራዲሽናል ቪው ኦፍ መኒ ዲማንድ ምን ይነግረናል ማለት ነው? ሰዎች በእጃቸው ላይ የሚይዙት የገንዘብ መጠን ኢኮኖሚክ ትራንዛክሽኑ ላይ ዲፔንድ ይሆናል ማለት ነው። የንግድ ልውውጡ ላይ የተመረኮዘ ነው ማለት ነው። ስለ ትራዲሽናል ቪው ቀለል ባለ መልኩ እናንሳ ካልን ሰዎች ገንዘብን እጃቸው ላይ የሚይዙት ለምንድን ነው ማለት ነው? ለሚዲየም ኦፍ ኤክስቼንጅ ፋንክሽን ነው ማለት ነው። ለእቃና ለአገልግሎቶች ለመክፈል ማለት ነው።
ኢኮኖሚ ውስጥ የሚመረቱት እቃዎች እጅግ ከፍ እያሉ ሲሄዱ ኢኮኖሚ ውስጥ የሚሰጠው የአገልግሎት መጠን ከፍ እያለ ሲሄድ ለነዛ አገልግሎቶች ወይንም ለነዛ ቢዝነስ ትራንዛክሽኖች የሚከፈለው የገንዘብ መጠን ከፍ ይላል ማለት ነው። ስለዚህ ሰዎች ብዙ ገንዘብን እጃቸው ላይ ይይዛሉ ማለት ነው። ሌላኛው ቪው ኦፍ መኒ ዲማንድ ሞደርን ቪው ኦፍ መኒ ዲማንድ የምንለው ነው ማለት ነው። ዘ ሞደርን አይዲያ አባውት ዘ ዲማንድ ፎር መኒ ዋስ ፑት ፎርዋርድ ባይ ጆን ማይናርድ ኬኔስ። የዘመናዊው መኒ ዲማንድ ኮንሴፕት ጆን ማይናርድ ኬኔስ በሚባለው ኢኮኖሚስት ነው የተሰጠው ማለት ነው። ፓርቲኩላርሊ ሞደርን ቪው ኦፍ መኒ ዲማንድን በደንብ ኤክስፕሌን ያደረገው ኢኮኖሚስት ኬኔስ ነው ማለት ነው። ኬኔዥያን ኢኮኖሚክስ የሚለውን ቲዮራይዝ ያደረገ ወይንም ዴቨሎፕ ያደረገ ሰው ነው ማለት ነው። አኮርዲንግ ቱ ኬኔስ ዘ ዲማንድ ፎር መኒ ኦር ሊኩዲቲ ፕሪፈረንሲ አስ ሂ ኮልድ ኢት ሚንስ ዘ ዲማንድ ፎር መኒ ቱ ሆልድ። ጆን ማይናርድ ኬኔስ እንደሚለው ከሆነ ሰዎች ሊኩድ መኒ ወይንም ካሽን በእጃቸው ላይ ይይዛሉ ማለት ነው። ሰዎች ደግሞ በእጃቸው ላይ ገንዘብን ወይንም ሊኩድ መኒን በእጃቸው ላይ የሚይዙት ለሶስት ዋና ምክንያቶች ናቸው ማለት ነው። አኮርዲንግ ቱ ዘ ሞደርን ቪው ኦፍ መኒ ዲማንድ ዜር አር 3 ሞቲቭስ ፎር ሆልዲንግ መኒ ማለት ነው። እንደ ሞደርን ቪው ኦፍ መኒ ዲማንድ ከሆነ ሰዎች እጃቸው ላይ ገንዘብን የሚይዙት ወይንም ገንዘብን መያዝ የሚፈልጉት በሶስት ዋና ዋና ምክንያቶች ናቸው ማለት ነው። አሁን እነዚህን ሶስት ዋና ምክንያቶችን ዘርዘር እያደረግን እናያለን ማለት ነው። ኬኔስ እንደሚለው ከሆነ የመጀመሪያው ሞቲቭ ኦፍ መኒ ዲማንድ ትራንዛክሽን ሞቲቭ ነው። ትራንዛክሽናል ሞቲቭ ማለት ኦብቪየስሊ ምንድን ነው? ሰዎች እቃዎችን ለመግዛትና አገልግሎቶችን ለመሸጥ ገንዘብን በእጃቸው ላይ ይይዛሉ ማለት ነው። እንግዲህ ይህ ትራንዛክሽን ሞቲቭ የሚባለው ሚዲየም ኦፍ ኤክስቼንጅ ፋንክሽን ኦፍ መኒ ካልነው ጋር ተመሳሳይ ነው ማለት ነው። ቅድም ትራዲሽናል ቪው ውስጥ ካነሳ ነው ጋር ማለት ነው። እዚህ ጋር ትራንዛክሽናል ሞቲቭ ስር ሁለት አይነት ሞቲቮች ናቸው ያሉት። የመጀመሪያው ኢንካም ሞቲቭ ይባላል። ኢንካም ሞቲቭ ምንድን ነው? ኮንሱመሮች ወይንም ሸማቾች የተለያዩ ኮንሱም የሚያደርጉትን እቃዎችና አገልግሎቶችን ለመግዛት ገንዘብን በእጃቸው ላይ መያዝ ይፈልጋሉ ወይንም ካሽ ባላንስን እጃቸው ላይ ይይዛሉ ማለት ነው። ይሄ ኢንካም ሞቲቭ ይባላል ማለት ነው። ሰዎች ገቢን በሚያገኙበት ወቅት እና ወጪን በሚያወጡበት ወቅት መካከል ያለውን ጋፕ ሬዲዩስ ለማድረግ ገንዘብን በእጃቸው ላይ ይይዛሉ። ሰዎች እቃዎችን ለመግዛት ኮንሱመር ጉዶችን ለመግዛት ገንዘብን በእጃቸው ላይ ይይዛሉ። ይሄ ኢንካም ሞቲቭ ይባላል። ሌላኛው ትራንዛክሽን ሞቲቭ ስር የምናየው ሞቲቭ ኦፍ መኒ ዲማንድ ምንድን ነው? ቢዝነስ ሞቲቭ ነው ማለት ነው። ይሄ ቢዝነስ ሞቲቭ የምንለው ደግሞ ቢዝነስ ኦነሮች ወይንም ኢንተርፕሬነሮች ወይንም እኛ ፈርም የምንላቸው ለቢዝነሳቸው የሚገለገሉባቸውን የተለያዩ እቃዎችን ለመግዛት ገንዘብን በእጃቸው ላይ ይይዛሉ ማለት ነው። ለምሳሌ ጥሬ እቃዎችን ለመግዛት፣ ለሰራተኞች ደሞዝ ለመክፈል፣ የተለያዩ የፍጆታ ክፍያዎችን ለመብራት፣ ለውሃ ምናምንና የመሳሰሉትን ለመክፈል ገንዘብን በእጃቸው ላይ ይይዛሉ ማለት ነው። ይሄ ደግሞ ምን ይባላል? ቢዝነስ ሞቲቭ ነው። እነዚህ ቢዝነስ እና ኢንካም ሞቲቭ የሚባሉት ትራንዛክሽን ሞቲቭ ስር የሚመደቡት ሞቲቭስ ኦፍ መኒ ዲማንድ ናቸው ማለት ነው። ኬኔስ እንደሚለው ከሆነ ሁለተኛው ሰዎች ገንዘብን በእጃቸው ላይ የሚይዙበት ዋናው ምክንያት ምንድን ነው? ፕሪካውሽነሪ ሞቲቭ ነው ማለት ነው። ፕሪካውሽነሪ ሞቲቭ ባጭሩ ምንድን ነው? ሰዎች እንግዲህ በህይወት ሲኖሩ የማይጠብቋቸው ብዙ ነገሮች ያጋጥሟቸዋል። ለምሳሌ ሰዎች ሳያስቡ ሊታመሙ ይችላሉ። በዛን ወቅት ገንዘብ እጃቸው ላይ ካለ ያንን ገንዘብ ተጠቅመው ይታከማሉ ማለት ነው። ሰዎች ሳያስቡ ከስራ ገበታቸው ሊፈናቀሉ ይችላሉ። ከስራ ገበታቸው በተፈናቀሉበት ወቅት ላይ በህይወት ለመቆየት ገንዘብ ያስፈልጋቸዋል ማለት ነው። ለመብላት፣ ለመጠጣት፣ ለመልበስ እና ለተለያዩ ፍጆታዎች የሚያስፈልጓቸውን ነገሮች እነሱ ሳያስቡ ወደ ህይወታቸው የሚመጡትን ነገሮች ከራሳቸው ለመከላከል ገንዘብ ያስፈልጋቸዋል። ለምሳሌ ሳይታሰብ የመኪና አደጋ ቢደርስባቸው ከዛ አደጋ ለማገገም፣ ለመታከም ገንዘብ ያስፈልጋቸዋል። እነዚህ ፕሪካውሽነሪ ሞቲቭስ ኦፍ መኒ ይባላሉ ማለት ነው።
አንፎርሲን ኮንቲንጀንሲስ ወይንም አንፎርሲን ሰርከምስታንስ የሚባሉት ነገሮች አሉ። ሰዎች ባላሰቡበት ወቅት ላይ የሚደርስባቸውን አደጋ ጉዳቱን ለመቀነስ ገንዘብን በእጃቸው ላይ ይይዛሉ እና ይሄ ሞቲቭ ኦፍ መኒ ዲማንድ ደግሞ ምን ይባላል ማለት ነው? ፕሪካውሽነሪ ሞቲቭ ይባላል ማለት ነው። ሞደርን ቪው ስር ሶስተኛው ሞቲቭ ኦፍ መኒ ዲማንድ ስፔኩሌቲቭ ሞቲቭ ነው ማለት ነው። ፒፕል ሆልድ መኒ ቱ ቴክ አድቫንቴጅ ኦፍ ፊውቸር ኢንቨስትመንት ኦፖርቹኒቲስ። ሰዎች ወደፊት የሚያካሂዱት የተለያየ ኢንቨስትመንት ሊኖራቸው ይችላል በአእምሯቸው ውስጥ ወይንም በሀሳባቸው ውስጥ ከነዛ አንደርቴክ ከሚያደርጓቸው ኢንቨስትመንቶች የተለያየ ቤኔፊት ለማግኘት ሰዎች ገንዘብን በእጃቸው ላይ ይይዛሉ ማለት ነው። ይሄኛው ከምን ጋር ተያያዥነት አለው ማለት ነው? ከኢንተረስት ሬት ጋር። ሰዎች ኢንተረስት ሬት ሲጨምር የተለያዩ ቦንዶችን ከመግዛት ይልቅ ገንዘብን በእጃቸው መያዝን ወይንም ገንዘብን ቡካቸው ላይ ማስቀመጥን ይመርጣሉ ማለት ነው። ለምንድን ነው? ኢንተረስት ሬት ወይንም የወለድ መጠን ከፍ ሲል ሰዎች ብራቸውን ባንክ ቢያስቀምጡ ያንን ብር ባንክ በማስቀመጣቸው የሚያገኙት የወለድ መጠን እጅግ ከፍ እያለ ስለሚሄድ ማለት ነው። ሰዎች በዛን ወቅት ቦንድን ከመግዛት ይልቅ ገንዘብን በእጃቸው ላይ መያዝን ይመርጣሉ ማለት ነው። ለምን? ከቦንድ የሚያገኙት ኢንተረስት ሬት ወይንም ወለድ ኢን ኮምፓሪዝን ቱ ገንዘባቸውን ባንክ ውስጥ ከማስቀመጥ እጅግ ዝቅተኛ ስለሚሆን ማለት ነው። ይሄ ሞቲቭ ኦፍ መኒ ዲማንድ ምን ይባላል ማለት ነው? ስፔኩሌቲቭ ሞቲቭ ይባላል ማለት ነው። ስለ መኒ ዲማንድ ይሄን ያክል ካለን አሁን ደግሞ ስለ ሰፕላይ ኦፍ መኒ እናወራለን ማለት ነው። ጉድ እና ሰርቪሶች የራሳቸው የሆነ ዲማንድ እና ሰፕላይ እንዳላቸው ገንዘብም የራሱ የሆነ ዲማንድ እና ሰፕላይ ያለው ማለት ነው። ዋት ኢዝ መኒ ሰፕላይ? መኒ ሰፕላይ ምንድን ነው? መኒ ሰፕላይ ሪፈርስ ቱ ዘ ቶታል አማውንት ኦፍ መኒ ሰርኩሌቲንግ ኢን አን ኢኮኖሚ ዱሪንግ ኤ ጊቭን ፔሪድ ኦፍ ታይም። መኒ ሰፕላይ ምንድን ነው? የሆነ ፔሪድ ኦፍ ታይም ላይ በአጠቃላይ የኢኮኖሚ ስርዓቱ ውስጥ የሚንቀሳቀሰው ወይንም የሚፈልሰው የገንዘብ መጠን መኒ ሰፕላይ ይባላል ማለት ነው። አጠቃላይ የኢኮኖሚ ውስጥ ሰርኩሌት የሚያደርገው መኒ ሁለት ነገሮችን በውስጡ የያዘ ነው። የመጀመሪያው ሜታሊክ መኒ ወይንም ኮይንስ ናቸው። ምን ያክል የብር ኖቶች፣ ምን ያክል ሳንቲሞች የሆነ ጊዜ ላይ የሆነ ኢኮኖሚ ውስጥ ሰርኩሌት ያደርጋሉ የሚለው ነገር የመኒ ሰፕላይ ኮምፖነንት ናቸው ማለት ነው። ሁለተኛው የመኒ ሰፕላይ ኮምፖነንት ከረንሲ ኖት ኢሹድ ባይ ዘ ከረንሲ አውቶሪቲ ማለት ነው። በሴንትራል ባንክ ወይንም በናሽናል ባንክ ኢሹ የሚደረጉ የተለያዩ የገንዘብ ኖቶች የመኒ ሰፕላይ ኮምፖነንት ናቸው ማለት ነው። በድሮን ጊዜ በዋናነት እንግዲህ ከፔፐር ከረንሲ ይልቅ በዋናነት የተለያዩ የሀገራቶች ኢኮኖሚ ውስጥ ሰርኩሌት ሲያደርጉ የነበሩት ገንዘቦች ሳንቲሞች ናቸው ማለት ነው። ብሮድሊ ስፒኪንግ መኒ ሰፕላይ ኢን ኤ ካንትሪ ኢዝ ኮምፖዝድ ኦፍ ቱ ሜን ኤሌመንት። ሰፋ ብለን ካሰብን ወይንም ሰፋ ብለን ካወራን አንዲት ሀገር ውስጥ ያለው የገንዘብ አቅርቦት ወይንም መኒ ሰፕላይ በውስጡ ሁለት ዋና ኤሌመንቶችን የያዘ ነው ማለት ነው። የመጀመሪያው ዋና ኤሌመንት ምንድነው? ከረንሲ ዊዝ ዘ ፓብሊክ ማለት ነው። በማህበረሰቡ እጅ ላይ ያለው የገንዘብ መጠን ወይንም ከረንሲ ማለት ነው። ሁለተኛው ደግሞ ዲፖዚት መኒ ዊዝ ዘ ፓብሊክ ማለት ነው። የሆነ ሀገር ውስጥ የሚኖረው ማህበረሰብ ዲፖዚት የሚያደርገው ወይንም ሴቭ የሚያደርገው የገንዘብ መጠን መኒ ሰፕላይን ያሳየናል ማለት ነው። In order to arrive at the total amount of currency with the public, we add የሆነ ኢኮኖሚ ውስጥ የሆነ ጊዜ ላይ ምን ያህል ገንዘብ ሰርኩሌት እያደረገ ነው ያለው የሚለውን ነገር ለማወቅ እነዚህን ወደ ታች የተዘረዘሩትን ኤሌመንቶች አንድ ላይ ደምረን ሌላኛውን ፓርት መቀነስ አለብን ማለት ነው። የምንደምረው ነገር ምንድነው ማለት ነው? ከረንሲ ኖት ኢን ሰርኩሌሽን፣ ኢኮኖሚ ውስጥ ምን ያህል የብር ኖቶች ሰርኩሌት እያደረጉ ነው ያሉት፣ ምን ያህል ሳንቲሞች ሰርኩሌት እያደረጉ ነው ያሉት የሚለውን መደመር አለብን ማለት ነው። ለምሳሌ 100,000 200,000 300,000 ብር የሆነ ጊዜ ላይ የሆነ ኢኮኖሚ ውስጥ ሰርኩሌት ሊያደርግ ይችላል ማለት ነው። እነዚህ ሁሉ ገንዘቦች በአንድ ሰው እጅ ላይ አይደለም ያሉት። እነዚህ ገንዘቦች ሊደመሩ ይገባል ማለት ነው፣ አጠቃላይ ቶታል ሰፕላያቸው። ሁለተኛው ሰርኩሌሽን ኦፍ ብር ኖትስ ኤንድ ኮይንስ፣
ኢኮኖሚ ውስጥ ሰርኩሌት የሚያደርጉት የብር ኖቶች እና ሳንቲሞች ሊደመሩ ይገባል ማለት ነው። ሶ የመጀመሪያው ላይ ከረንሲ ኖት ኢን ሰርኩሌሽን ስንል ናሽናል ባንክ ውስጥ ያሉትንም የገንዘብ መጠኖች ይጨምራል ማለት ነው። ሶ ሶስተኛ ላይ ደግሞ ሰርኩሌሽን ኦፍ ስሞል ኮይንስን እንደምርበታለን ማለት ነው። ጥቃቅን ሳንቲሞች በግለሰቦች እጅ ሊሆን ይችላል። ኢኮኖሚ ውስጥ ሰርኩሌት የሚያደርጉትን ጥቃቅን የሳንቲም መጠኖችንም ልንደምር ይገባል ማለት ነው። እነዚህን ሶስቱን አንድ ላይ ከደመርን በኋላ ደግሞ ምን እናደርጋለን ማለት ነው? we deduct cash in the band with the banks በባንኮች ውስጥ ያለውን የካሽ መጠን ወይንም የገንዘብ መጠን ደግሞ እንቀንሳለን ማለት ነው። ሶ በሆነ ጊዜ ላይ የሆነ ኢኮኖሚ ውስጥ ምን ያህል ገንዘብ ሰርኩሌት እያደረገ ነው የሚለውን ነገር ለማወቅ ባጭሩ ምን ማድረግ አለብን ማለት ነው? በማህበረሰቡ እጅ ላይ ያሉትን ሳንቲሞችና የብር ኖቶችን አንድ ላይ ከደመርን በኋላ ባንክ ውስጥ ፓርቲኩላርሊ የተለያዩ ባንኮች ውስጥ ምን ያህል ገንዘብ አለ የሚለውን ከነዛ ከደመርናቸው ኤሌመንቶች ልንቀንስ ይገባል ማለት ነው። ቢሳይድስ ከረንሲ the money supply of the public includes deposit money ከከረንሲ በተጨማሪ መኒ ሰፕላይ በውስጡ ምንን የያዘ ነው ማለት ነው? ዲፖዚት መኒን ማለት ነው። ሰዎች የሚቆጠቡትን የገንዘብ መጠን በውስጡ ይይዛል ማለት ነው። ዴቨሎፒንግ ካንትሪ ወይንም ዴቨሎፒንግ ኢኮኖሚ ውስጥ ስለ መኒ ሰፕላይ ስናወራ በዋናነት ትኩረት የምንሰጠው ለምንድን ነው ማለት ነው? ኢኮኖሚ ውስጥ ሰርኩሌት ለሚያደርጉት የከረንሲ መጠኖች ማለት ነው። የከረንሲ መጠኖች ሌላ ያደጉት ሀገራቶች ውስጥ ደግሞ ምን ነው ኮንሲደር የምናደርገው? ባንክ ዲፖዚቶች ትልቅ ስፍራ አላቸው ማለት ነው። ወይንም ያደጉት ሀገራቶች ውስጥ ባንክ ዲፖዚቶች ኢን ኮምፓሪዝን ቱ ዘ ከረንሲ ትልቁ ኮምፖነንት ኦፍ መኒ ሰፕላይ ናቸው ማለት ነው። ዞስ ዘ ሰፕላይ ኦፍ መኒ ኢን ኤ ካንትሪ by and large depends on the credit control policies pursued by the banking system of the country የአንዲት ሀገር ኢኮኖሚ ውስጥ ምን ያህል ገንዘብ ሰርኩሌት ያደርጋል የሆነ ጊዜ ላይ የሚለውን ነገር ለማወቅ ክሬዲት ኮንትሮል ፖሊሲዎችን ኮንሲደር እናደርጋለን ማለት ነው። እነዚህ ክሬዲት ኮንትሮል ፖሊሲ የሚባሉት ደግሞ በእኛ ሀገር ኮንቴክስት በናሽናል ባንክ ወይንም በብሔራዊ ባንክ የሚወጡት ፖሊሲዎች ናቸው ማለት ነው። አሁን እንግዲህ ዩኒት 6 ስር የመጨረሻው ሳብ ቶፒክ ላይ ደርሰናል ማለት ነው። ይሄ ሳብ ቶፒክም 6.5 መኒ ኤንድ ኤሌክትሮኒክ መኒ ይሰኛል ማለት ነው። ሶ ኤሌክትሮኒክ መኒ ምንድን ነው? ኤሌክትሮኒክ መኒ ኢዝ አን ኤሌክትሮኒክ ስቶር ኦፍ ሞኔታሪ ቫልዩ ኦን ኤ ቴክኒካል ዲቫይስ ዛት ሜይ ቢ ዩዝድ ዋይድሊ ፎር ሜኪንግ ፔመንትስ ማለት ነው። ኤሌክትሮኒክ መኒ ስሙም እንደሚነግረን የተለያዩ ኤሌክትሮኒክ ዲቫይሶችን እና ኢንተርኔትን በመጠቀም ገንዘብን ለተለያዩ አገልግሎቶች ለክፍያ መጠቀም ማለት ነው። ኢንተርኔት እና የተለያዩ የክፍያ አማራጮችን በመጠቀም ወይንም ኤሌክትሮኒክ ሲስተምን በመጠቀም የተለያዩ ፔመንቶችን ስናካሄድ ኤሌክትሮኒክ መኒን እየተጠቀምን ነው ማለት ነው። ቀለል ባለ መልኩ ለኤሌክትሮኒክስ መኒ ምሳሌ የሚሆኑት ምን ናቸው ማለት ነው? እንደ ዴቢት ካርድ ያሉት እንደ ክሬዲት ካርድ ያሉት የኤሌክትሮኒክ መኒ ምሳሌዎች ናቸው ማለት ነው። በእኛ ሀገር ኮንቴክስት ደግሞ ኤቲኤምን ከወሰድን የኤሌክትሮኒክ መኒ ምሳሌ ነው ማለት ነው። ሶ ኤሌክትሮኒክ ዲቫይሶችን በመጠቀም የተለያዩ ክፍያዎችን ካካሄድን ኤሌክትሮኒክ ትራንስፈር ኦፍ መኒ እያደረግን ነው ማለት ነው። ፎር መኒ ፒፕል ኤሌክትሮኒክ መኒ ሚንስ a 24-hour access to cash through an automated teller machine or direct deposit of paychecks into the checking or saving accounts። ለብዙ ሰዎች እንግዲህ ኤሌክትሮኒክ መኒ ሲባል የ24 ሰዓት የገንዘብ ዝውውር ነገር ነው የሚመስላቸው። ኤሌክትሮኒክ መኒ ግን ኮንሴፕቱ ከዚህም ላቅ ያለ ነው ማለት ነው። 24 ሰዓት ሙሉ ገንዘብን ከማስተላለፍ በተጨማሪ ገንዘቦችን ስናስተላልፍ እንግዲህ የተለያዩ መብትና ግዴታዎች አሉ፣ የተለያዩ ፊዎች አሉ፣ ክፍያዎች ማለት ነው። ለምሳሌ አንድ ሰው ስልክና ኢንተርኔትን ተጠቅሞ ለሌላ ሰው ገንዘብ ሲያስተላልፍ እንግዲህ የሚቆረጥበት ክፍያ አለ አይደለ? ፊ የሚባለው ማለት ነው። ሶ ብሮድሊ ካየን ኤሌክትሮኒክ መኒ 24 ሰዓት ሙሉ ገንዘብን ከማስተላለፍ በተጨማሪ ከዛ ከሚተላለፈው ገንዘብ ጋር ያሉ መብቶች፣ ኃላፊነቶች እና
የክፍያ መጠኖችን በውስጡ ያካተተ ነው ማለት ነው። ኤሌክትሮኒክ መኒ is also known as ኤሌክትሮኒክ ፈንድ ትራንስፈር። ይህ ኤሌክትሮኒክ መኒ በሌላ መልኩ ደግሞ ኤሌክትሮኒክ ፈንድ ትራንስፈር በመባል ይታወቃል ማለት ነው። ይህ ምንድን ነው? የተለያዩ ዲጂታል ቴክኖሎጂ እና ኮምፒውተሮችን በመጠቀም የተለያዩ የንግድ ልውውጦችን ማካሄድ ማለት ነው። የተለያዩ ዲጂታል ዲቫይስ እና ኮምፒውተሮችን ስንጠቀም ምንድን ነው ማለት ነው? ከወረቀት ጋር ያሉንን ንክኪ እየቀነስን እንሄዳለን ማለት ነው። ለምሳሌ የተለያዩ ሞባይል ዲቫይሶች እና ኮምፒውተሮችን ተጠቅመን ገንዘብ ትራንስፈር ስናደርግ ኦብቪየስሊ የወረቀት ፍጆታን እንቀንሳለን ማለት ነው። ይሄ ኤሌክትሮኒክ መኒ ወይንም ኢ መኒ የምንለው ደግሞ የራሱ የሆነ አድቫንቴጅ እና ዲስአድቫንቴጆች አሉት ማለት ነው። አድቫንቴጅ ኦፍ ኢ መኒ፣ የመጀመሪያው የኤሌክትሮኒክ መኒ ወይንም የኢ መኒ አድቫንቴጅ ምንድን ነው? አቢሊቲ ቱ ሙቭ መኒ ኩዊክሊ ማለት ገንዘብን በተወሰነ ሰከንድ ወይንም በተወሰነ ደቂቃ ውስጥ ከአንድ ቦታ ወደ ሌላ ቦታ ማስተላለፍ እንችላለን ማለት ነው። ይሄ አንድ አድቫንቴጅ ነው። ሌላኛው ምንድነው? በተር ሪከርድ ኪፒንግ ነው። ከአንደኛው ከአስተላላፊው አካል ወደ ተቀባዩ አካል የሚተላለፈውን ገንዘብ ቀለል ባለ መልኩ ሪከርድ ማድረግ እንችላለን ወይንም መመዝገብ እንድንችል ይረዳናል ማለት ነው። ሶስተኛው አድቫንቴጅ ኦፍ ኢ መኒ ግሎባል መኒ ትራንስፈርስ ነው። ግሎባሊ ምንም ነገር ሳያግደን ለምሳሌ ከአሜሪካ ወደ ኢትዮጵያ፣ ከዩናይትድ ኪንግደም ወይንም ከብሪቴን ወደ ኢትዮጵያ፣ ከኢትዮጵያም ደግሞ ወደ ኤርትራ ከአንድ ሀገር ወደ ሌላ ሀገር ምንም ነገር ሳይገድበን ግሎባል ትራንስፈሮችን ልናካሄድ እንችላለን ማለት ነው። ምንም ገደብ ሳይኖርብን የተለያዩ ዲጂታል ዲቫይሶችን እና ኢንተርኔትን በመጠቀም ገንዘብን እንድናስተላልፍ ይረዳናል ማለት ነው። ኢ መኒ ይሄኛው ሌላኛው አድቫንቴጁ ነው። የመጨረሻው አድቫንቴጅ ኦፍ ኢ መኒ አቢሊቲ ቱ ሙቭ ላርጅ ሰምስ ኦፍ መኒ ዊዛውት ዘ ፊዚካል በርደን ማለት ነው። ያለምንም ክብደት መጠኑ ትልቅ የሆነውን ገንዘብ ከአንድ ቦታ ወደ ሌላ ቦታ ማስተላለፍ እንችላለን ማለት ነው። ምንም ሳይደክመን እጃችንንና ስልካችንን በመጠቀም ቁጭ ብለን ቁጥሮችን በመነካካት ባላንሳችን ውስጥ ገንዘብ ካለ ማለት ነው ትራንስፈር ማድረግ እንችላለን ቀለል ባለ መልኩ። ይሄ ኤሌክትሮኒክ መኒ ደግሞ አድቫንቴጅ ብቻ አይደለም፣ የራሱ የሆኑ ዲስአድቫንቴጆቹም አሉት። የመጀመሪያው ዲስአድቫንቴጅ ኦፍ ኤሌክትሮኒክ መኒ ምንድነው? ሳይበር ክራይም ኤንድ ኒው ዲጂታል ፎርምስ ኦፍ መኒ ላውንደሪንግ ነው። ገንዘብን እንግዲህ ዲጂታል ቴክኖሎጂዎችን ተጠቅመን በምናስተላልፍበት ወቅት ላይ የተለያዩ አጭበርባሪዎች አሉ ማለት ነው። ለምሳሌ እንግዲህ በተለያየ ጊዜ አጭበርባሪዎች እንግዲህ አጋጥሟችሁ ሊሆን ይችላል፣ ወይ እናንተንም ባያጋጥሙ የእናንተን ቤተሰብ አጋጥሞ ሊሆን ይችላል። ከዚህ ባንክ ነው የምንደውለው የሆነ እጣ ደርሷቸዋልና ይህንን ሽልማት ለመውሰድ ኮከብ ምናምን እየነካችሁ ይህን የምነግራቸውን ቁጥር አስገቡ እያሉ የተለያዩ የማጭበርበሪያ ስልቶችን ለመጠቀም ይሞክራሉ ማለት ነው። ይሄ ኤሌክትሮኒክ መኒ ገንዘብን ለማስተላለፍ ቀላል እንደሆነ ሁሉ ሰዎችም ደግሞ አዌርድ ካልሆኑ ለመጭበርበር ሊጋለጡ ይችላሉ ማለት ነው። ሁለተኛው ዲስአድቫንቴጅ ምንድነው? ዩዘርስ መስት ሃቭ ኤ ሚኒመም ሌቭል ኦፍ ትሬኒንግ ኤንድ ኖሌጅ። እነዚህን ዲጂታል ቴክኖሎጂዎችን ተጠቅሞ ሰዎች ግብይትን ለመፍጠርና ሰዎች ገንዘብን ለማስተላለፍ የተወሰነ እውቀት ያስፈልጋቸዋል። የተወሰነ ትሬኒንግ መውሰድ አለባቸው ማለት ነው። ይህንን ካላገኙ ኤሌክትሮኒክስ ትራንስፈር ኦፍ መኒው ከበድ ሊል ይችላል ማለት ነው። ሌላኛው ዲስአድቫንቴጅ ኦፍ ኤሌክትሮኒክ መኒ ምንድነው? ገንዘብን ከአንድ ቦታ ወደ ሌላ ቦታ ትራንስፈር ለማድረግ ሃርድዌር እና ሶፍትዌር ያስፈልገናል ማለት ነው። ሃርድዌር የምንለው ለምሳሌ ኮምፒውተር ሊሆን ይችላል። ሶፍትዌር የምንለው ደግሞ ውስጡ ላይ የተጫኑ የተለያዩ አፕሊኬሽኖች ወይንም ሲስተሞችን ሊሆን ይችላል ማለት ነው። እነዚህ ሁለቱ በአንድ ላይ ሲመጡ ነው እንግዲህ ገንዘብን ትራንስፈር የምናደርገው ማለት ነው። እነዚህ በሌሉበት ስፍራ ላይ የተለያዩ ዲጂታል ዲቫይሶች ሞባይል፣ ኮምፒውተር እና ደግሞ እዛ ላይ ያሉት ሶፍትዌሮች ወይንም አፕሊኬሽኖች ከሌሉ ይሄ ኤሌክትሮኒክ መኒ ከባድ ይሆናል ወይንም ይሄ አንዱ ዲስአድቫንቴጁ ነው ማለት ነው። ሃርድዌር ኮምፖነንቱን ብቻ ተጠቅመን ገንዘብን ትራንስፈር ማድረግ አንችልም። በሌላ መልኩ ደግሞ ሶፍትዌር ኮምፖነንቱን ብቻም ተጠቅመን
ገንዘቡን ከአንድ ቦታ ወደ ሌላ ቦታ ትራንስፈር ማድረግ አንችልም ማለት ነው። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበረ። እነዚህን ያነሳሁላችሁን ነገሮች አስመልክቶ ጥያቄ ካላችሁ በኮመንት ልጽፉልኝ ትችላላችሁ። አብራችሁን ስለቆያችሁ አመሰግናለሁ። ቸር ሰንብቱ።